ሁለተኛ አይብለጅ። ይህ የሬዲት ኮሚኒቲ እጅግ በጣም አሳዛኝ ብቻም ሳይሆን የሰው ልጅ ምን ያህል የክፋት ጥግ እንደደረሰ የሚያሳይ እጅግ በጣም አስፈሪና አስቀያሚ ሰብረዲት ነው። የተመሰረተበት ዓመትና ቀን እንዲሁም ዓላማ ግልጽ ባይሆንም ከ711,000 በላይ ተከታዮች ያሉት የሬዲት ኮሚኒቲ ሲሆን በዚህ ግሩፕ ላይ የተጋለጠ የግራፊክ ፎቶዎች ካናቢሊዝም ወይም የሰውን ስጋ መመገብ የሚያበረታቱ በሰው ስቃይና ሞት ነፍሳቸው የምትረካ ጎር ወይም በአደጋም ይሁን በሰው የተገደሉ ሰዎችን ሪሳን ፎቶና ቪዲዮዎችን በማየት የሚዝናኑ እጅግ ጨካኝና አረመኔ በሆኑ ሳዲስቲክ ሰዎች የተሞላ የሬዲት ኮሚኒቲ ነው። በዚህ የሬዲት ኮሚኒቲ ውስጥ የምታገኙት አብዛኛውን ነገር እጅግ በጣም አጸያፊ ሲሆን ለምሳሌ በዚህ ሰብሬዲት ውስጥ በአሸባሪ ሰለባ የሆኑ ሰዎች ዘግናኝ ሬሳ፣ በተለይም ደግሞ በሜክሲኮ የድራግ ካርታል ግሩፖች የተገደሉ ሰዎች የግድያ ቪዲዮና ፎቶዎች፣ ራሳቸውን ያጠፉ ሰዎች በአጠቃላይ እጅግ ሰውኛ የወደቀበት የአረመኔዎች ኮሚኒቲ ነው። ለምሳሌ በዚህ ግሩፕ ውስጥ አንድ ሩሲያዊ የሆነ ሰው ጓደኛውን ገድሎ የተገዳዩን መቀመጫ ለመብላት የሰውየውን መቀመጫ ቆርጦ ያነሳውን ፎቶ በዚህ ፎቶ ግሩፕ ላይ ሲኖር አንዳንዶች ደግሞ ራሳቸውን እጅግ በሚያሳዝንና በሚዘገንን ሁኔታ ራሳቸውን አጥፍተው ለወራት ሳይገኙ ቀርተው ሲገኙ ያለውን አስቀያሚና ዘግናኝ ፎቶዎችም ጭምር የሚገኝበት ሲሆን ታዲያ ይህንን ግሩፕ ይበልጥ እጅግ አስፈሪና የጉድ ያለ የሚያስብለው በዚህ ግሩፕ ውስጥ የሚገኙት አባላቶቹ ናቸው። በሰዎች ሬሳና ሞት ላይ የሚቀልዱ፣ ሰዎች ሲገደሉ በሚያወጡት የጣርና የጭንቀት ድምጽ የሚስቁና የሚዝናኑ የአረመኔዎችና የእብዶች ስብስብ ሲሆን የምመክራችሁ የአእምሮችሁን ጤንነት ፈጽሞ ለመጠበቅ ካሰባችሁ በፍጹም ከዚህ ሰብረዲት ኮሚኒቲ ራቁ።